አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንደት ናችሁ? ሰላም ናችሁ? የእኛ ሰፈር በጨለማ ይህን ይመስላል። እንደት ናችሁ? እና ውዶችዬ ይህንን ሰፈር ልለቅ 5 ወይ 6 ቀን የቀረኝ ወደ ሀገሬ ልሳፈር ነው። ያው ማለት ድንገት ነው። በእርግጥ እናቴን አሞብኝ ነው የምሄደው። ዱዓ አድርጉልኝ በዛውም አላህ በሰላም እንዲያገናኘኝ እና ዩቲዩብንም አበረታቱኝ። ላይክ፣ ሰብስክራይብ አድርጉልኝ ጋይስ ሁላችሁም። ያው ኢንሻአላህ ጥሩ ጥሩ ነገር ይዤ እመጣለሁ። አላህ ሰላም ያርግልኝ። ቤተሰቤን በሰላም ካገኘሁኝ ብዙ ይዤላችሁ መጣቸው ነገሮች ይኖሩኛል ኢንሻአላህ። እና ማሻአላህ ትላላችሁ። ሰፈሩ ያምራል። እንዴት ነው? ዱዓ አድርጉልኝ ኢንሻአላህ። አላህ በሰላም ከቤተሰቤ እንዲጨምረኝ ከዚህም ከሰዎች ጋር በሰላም እንዲለያይ። አንዳንዴ እንግዲህ እንደዚህ ድንገተኛ ነገር ሲመጣ ሰዎቹ መሻይሉም ጓደኛ አለችኝ፣ እሷ ናት ተተክታ መሰራው እቅድ ቢሆንም በጣም እሷም ግራ ገብቷታል፣ እነሱም ግራ ገብቷቸዋል። በዚህ ሰዓት መሸኘት አልፈለጉም፣ ግዴታ ሆኖባቸው ነው። እኔም በጣም አጥብቄያለሁኝ ማለት ነው። እና ዱዓ አድርጉልኝ። በዛ ላይ ያው እናቴ ስላመመብኝ ነው እንጂ እኔም ሀሳቤ ሁሉ ተሟልቶ ተሳክቶልኝ አይደለም። ያው ታውቃላችሁ አይሞላም፣ ቶሎ አይሞላም። ስደት ላይ ያለን አንዱን ስንሞላ አንዱ ቀዳዳ ይጎላልና እኔ ደግሞ ደሩር የሚባል ትካር ላይ ነበርኩ። አሁን ላይ ቤት ገዝቼ ትንሽ መስተካከልም ስናዞር ነው እንደዛ ነገር ይፈልጋልና የሚገርማችሁ ምንም በቃ አማራጭ ሳጣ ነው እናቴ አልመጣውም ብዬ እንጂ ከባድ ነው እላችኋለሁኝ። እና ዱዓችሁ ያስፈልገኛል። ዱዓ አድርጉልኝ፣ ተበብራችሁ ዩቲዩብን ላይክ፣ ሰብስክራይብ አድርጉልኝ ሁላችሁም ኢንሻአላህ። በተለይ ወደዛ ማሻ ማዴላ ደብረ ዘይት ኮረብቲሳ 18 28 ምናምን ብቻ ከማዴላ ወደዛ ያላችሁ ልጅ የገጠመኝ ቪዲዮ ከደረሳችሁ ኢንሻአላህ በብዙ ነገር የምንገናኝ ይሆናል። ሀገራችሁን አሳያችኋለሁ። የናፈቃችሁትን ትእዛዝ ምንም በቃ ምንም ነገር ካለ ቤተሰብ እንዲታይላችሁ ሰርፕራይዝ ሊደረግላችሁ ብትፈልጉ ወይ ደግሞ ቤተሰብ ዝም ብላችሁ ማግኘት ራሱ ብትፈልጉ ብቻ በማናቸውም ነገር እኔ እዚህ ሁኔ ቢሆን ብዬ የምመኘው ሁሉ ለእናንተ ለማድረግ ለማገልገል ዝግጁ ነኝ ኢንሻአላህ። ያው ቀድሜ መጀመሪያ እናቴን ሕክምና ምናምን ካልኩ በኋላ አላህ እንዲያተርፍልኝ ዱዓ አድርጉልኝ። በቃ የእሷ ጤና ከተመለሰልኝ በኋላ ብዙ ለነገሮች ይሰራለሁ ተመልሶ ላለመምጣት ስለ ማለት ነውና ያው አሁን ድንገት ስትሄዱ እንግዲህ አይሞላም ታውቃላችሁና አስባችሁበት ሂዳችሁ እንኳን ይከብዳል። በዛው ማዕረት እንኳን እንደዚህ ድንገት ተነስታችሁና ግን ቢሆንም መመለስ አልፈልግም። ከሄድኩኝ መመለስ አልፈልግም። እሱ መበርታት አሁን በርትቼ በሆነ ነው እንጂ ማለት ነውና ስለዚህ እንደዛ ነው እላችኋለሁኝ። ሁላችሁም ዱዓ አድርጉልኝ እና ያው ታውቃላችሁ በዛ ጋር ደግሞ አንዳንድ ሰዎች አሉ ደግሞ እንድትገቡ የማይፈልጉ ማለት በአንድ በኩል ሲሆንባችሁ ማለት ነው። እናንተ ብቻ ስትሆኑ እዛ ጋር በዛ ለሰው የምታስቡት ምናምን አሁን በእናቴ ምንም ስለማልቀየር ለእሷ መድረስ ስላለብኝ ነው የሚሄደው እንጂ በአንድ በኩል ደግሞ በዚህ ጋር ትዳር አለ ምን አለና ያኛው አካል ደግሞ አይፈልግም። ያው እንደምታውቁና ሁላችሁም በየቤታችሁ ይዛችሁታል። እንኳን እንደዚህ በድርበቡ ነገር ሳይስተካከሉ ስትገቡ ማንም አይፈልግም። ፈተና ነው ዝጋ። ግን ኢንሻአላህ ሁሉም ነገር ባላህ ፍቃድ ይስተካከላል። እኔ በቃ እንደዚህ ብዬ ወሰንኩ ማለት ነው። ምንም ማድረግ አልችልም። መግባት ነው ውሳኔ። የመጀመሪያ ነገር ከእናቴ በህመሟ ሰዓት በጎን መሆን አለብኝ ኢንሻአላህ። እሷ ከተሻለ ድምም ነገር ራሱ ይቀራል። ሳይ አልናደድም ወይ ደግሞ አይከፋኝም። እና የሁላችንም ወላሂ ምንመኛው ነገር ነው ቤተሰቦቻችንን በህይወት አቆይቶልን መንከባከብ መጦር። በቃ አንዳንዴ ምንም ፈለገ ነገር ሰርታችሁ ፈለገ ነገር ቢሞላላችሁ እንኳን የምትደሰቱት ከምትወዱት ሰው ጋር እናንተ አግኝታችሁ ያም እናንተ ደግሞ የሆነ ደረጃ ላይ ስትደርሱ የምትወዱት ሰው በተለይ እናትና አባት እዛ ደረጃ ደርሳችሁ ሲያዋችሁ በጣም ነው የምትደሰቱና ለዛም ሲባል እዛ ደረጃ ላይ እናንተ ሳትደርሱ ግን ቀድሞ እነሱ እንዲህ ታመዋል ወይ ደግሞ ናፍቀናል ምናምን ሲባል ዛሬ ነገ እንላለን ብዙ ጊዜና ግን እንደዚህ አይነት ነገር በጣም ውሳኔ ያስፈልጋል።
ቁርጥ ካላል ወይ ደግሞ በቃ ላዲ ሁለት በቃ መንታ መንገድ ላይ ልኮን ትችላላችሁ። በቃ እናትና አባትን የመሰለ በቃ ማስቀደም አለብን እያስባለሁ። ሁሉም ነገር ካላህ በታች እነሱንም ሰበብ አድርጎ አላህ ሊረዝቀን ስለሚችል እንደዛ ላለሁ። ያው ብዙ ሰው ጭንቀት ስለሆነ ነው ይሄን ማካፈላችሁ። ያው ሁሉም ሰው እናቴ ነኝ እያለችኝ ነው፣ ግን እኔ እንደዛ አልተሳካልኝም፣ ቤት አላለቀም፣ ወይ ደግሞ ሌላ እህት ወንድም እስከባት አይፈልግም፣ ባል እንድትገባ አይፈልግም። ከዛ አንጻር የብዙ ሰው ችግር እንደመሆኑ መጠን ነው እኔም ያለሁበትን ላካፍላችሁ ወደድኩት እና ዱአ አድርጉልኝ። በዚህ ዝቅላልና ክላሴን ላሳያችሁ ነው። ፎቅ ሆነ ነው መቃዛሁን አይዛካይና ክፍል ውሻ ቤት ውጭ ላይ ነው የኛ ቤት እናት። እዛ ሀገር ቤቱ ማሻአላ ነው የሚያማምር ነው። እኔ ያቆምኩበት ያለሁበትን ቤት ባቀርጽላችሁ ወደ አማድ እንዳለው አይነት ቤት ነው ያለሁበት ቤት ነው። ግን ያው እኛ ለጽዳት ብቻ ነው ቤት ውስጥ የምንገባው፣ ሌላው እኛን አይወክልም እላችኋለሁ። እኛ ሁላችንም አረብ ስንሆን ሁላችንም ነው ያው አልሐምዱሊላህ። ግን አልሐምዱሊላህ ማለት ነው። ስደት ላይ እኔ አንዳንድ ጊዜ ሰዎቹ ከፉም ደግም ሆኑ ምንም ሆኑ እኛንን የመጣንባቸው እንጂ እነሱ አልመጡብንም እላለሁና እንደው ለዙ መላህ አንዳንዴ አልሐምዱሊላህ በጣም መጥፎ ሰው ሲያጋጥማችሁ ነው እንጂ ይሄ እንደዛ በኩል የሆኑት በተለይ ደሞዛችሁን በሰዓት የሚከፍሉ ከሆነና በሚግብ ምናምን የማይቀጧቸው አይነት እንደዛ ከሆኑ ሌላው ባህሪ ምናምን ጭቅጭቁ ሆኑ በናናቁ ነው በቃ ያ ነገር እኔ እንትን አልለውም። ለምን ብዙም አይገርመኝም። ለምን አያቆናናቃቸው ጭራሽ በምንም በቃ የምታዋወቅ በቃ አለ አይደለ ተከለር ተምን በቃ ተሀገር በዚህ ልክ ተቋንቋ የተራራቀ ሰው እንዲህ አንድ ቤተቻችሁ ለወር እንደው መዋል ማዳር ራሱ በጣም ትዕግስተኞች ናቸው ማለት ትችላላችሁ። እኛ ብንሆን ብለን ስናስብ አንችልም። እኛ ብንሆን እናላችኋለሁኝ። በመስኮት ወጥቼ ነው። በሻላ አሪፍ ነው አየሩም በጣም አልተባረደም ዛሬ። እንደው እኔ ተተናምስቴ እንደውም እኔ ልሄድ ነው ብዬ ሰዎችን ስነግር ዝናብ ነው አየር የለም። ኤርፖርት ሄደሽ ዝናቡ ሰዓት ሲያሸጋግር ማሸጋገር የምትችይ ከሆነ እዛው ለምሳሌ ተጧት ገብተሽ ከሰዓት ብሉሽ ከሰዓት ነገ ጧት ብሉሽ እንደዛ እዛው ሆነሽ መጠበቅ የምትችይ ከሆነ እሺ ጠብቂኝ። አለበለዚያ ግን አትሄጂም። ከሳምንት በኋላ ደግሞ ክርስማስ ስለሆነ ውድ ይሆናል ትኬት አንልክሽም አንችልም ሲሉኝ ማለት ነውና እሺ አሁን እሄዳለሁ። በዝናቡ ምክንያት አየር ቢስተጓጎል እንኳን እዛው እጠብቃለሁ አልኩና እነሱን እሺ አልኳቸው። ግን ወዲያው በደቂቃ እኔ ያን እነሱን እሺ ስላቸው ዝናቡን ያላህ እንደው አረጋለሁ። ዝናቡን አላህ እንዲያቆምልኝ ከነሱ በኩል ያለውን ግን እሺ ስል በዛው ቅጽበት እነሱን እሺ ያልኩት ዝናቡን አላህ እንደሚያቆምልኝ ተማምኔ ማለት ነውና ሱብሃንአላህ አልዓዚም። ዛሬ አዳሩን ዝናብ አልጣለም፣ ውሎውንም የለም። ይሁን እንደምታውቁት ሰማው ጥርት ያለ ነውና ሱብሃነከ ያ ረብ አልኩ። ወላሂ አንዳንዴ ወላሂ እናንተ የፈለገ ደካማ ብትሆኑ እንኳን እንዲህ በቃ በጣም የቀን ሆናችሁ ዱዓ ስታረጉ የሚደርሰው ነገር በጣም ነው እንደው በቃ እንትን የሚላችሁና ደግሞ እኔም ሰው ሁኔ በቃ እኔም እንትላላችሁና አልሐምዱሊላህ አላህ ዱዓዬን ሰምቶኛል። ዝናቡን አንስቶልኛል። ደግሞ አላህ አሁንም እናቴን አፊ አድርጎ እኔም በሰላም ከቤተሰቦቼ እንዲጨምረኝ ባለቤቴንም አላህ እንግዲህ በቃ አላህ የኔ ችግር የሱም ችግር ሆኖ በሰላም እንዲቀበለኝ አድርጉልኝ እላችኋለሁ። ጋይስ በሰላም ከገባሁ ደግሞ ሰሞኑን ልኖር ይችላል። በርግጥ እስከ ሳምንት ምልክ ነው አይመስለኝም። ከላኩኝም ደስ ይለኛል እናላችኋለሁኝ። በተረፈ ቻናል ላይክ፣ ሰብስክራይብ አድርጉልኝ ቤተሰብ። ኢንሻአላህ እየተደማመርን አብረን እንደግላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።